ሰላም ሰላም ዩቲዩብ እንዴት አላችሁ? በያላችሁበት ሰላማችሁ ብዝዝት ይበል። ዛሬ ደግሞ እንግዲህ እንደዚህ አይነት ቆንጆ የቸኮሌት ኬክ አብረን እንዲኮሩ እናደርጋለን ማለት ነው። እዚህ ጋር ቸኮሌት ክራምብል አለ፣ እዚህ ጋር ቸኮሌት እንዲሁም ዌፕድ ክሬም አለን። በዋይት ቸኮሌት የተዘጋጀ ሴራፕ እንዲሁም ደግሞ ዌፕድ ክሬም በቸኮሌት እና በቀይ ከለር አድርገን ሁለት አይነት አዘጋጅተን እንደዚህ እንዴት እንደሚዘጋጁ ማወቅ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። በቀጣይ እንመለስበታለን ማለት ነው። መጀመሪያ ሴራፓችን እንደዚህ እናጠጣለን። ከዛ በዋይት ቸኮሌት ሚክስ ያደረግነው ዌፕድ ክሬማችን እንደዚህ እንቀባለን። በመቀጠል እንግዲህ እንደዚህ ቸኮሌታችንን እናደርጋለን። ያዘጋጀነውን ቸኮሌት እንደዚህ በደንብ እንዲዳረስ አድርገን ከዛ በኋላ ከቸኮሌት ክራምብላችንን ደግሞ እንደዚህ ውስጡ ላይ እናደርጋለን። በጣም ኬካችንን ጣዕም ይቀይረዋል፣ በጣም ያሻሽለዋል በብዙ መንገድ። ይሄንን ደጋግመን እያደረግን እኔ እንግዲህ 4 ሌየር ነው ያደረኩት ኬኩን እንደምታዩት። 4 ሌየር እንደዚህ ከደራረበን በኋላ በመጨረሻም እንግዲህ ክሬማችን አድርገን እንደዚህ አምኮት እናደርጋለን ማለት ነው። እዚህ በምታዩት መልኩ በደንብ ክሬሙ እንዲዳረስ አድርገን ክሬምኮት ካደረግን በኋላ በዚህ ዩቲዩብ ቻናል የተለያዩ መዝናኛዎች ይኖሩናል ወደፊት። እናንተ አበርቱን ብቻ። ከዛም ደግሞ በተጨማሪ እንግዲህ እንደነዚህ አይነት የፔስትሪን የሚመለከቱ ጉዳዮች ከኬክ ጋር የተያያዙ ከጣፋጭ ጋር የተያያዙ ነገሮችን በይበልጥ እንሰራበታለን። ቀጣይም እንሰራላችሁ የምትፈልጓቸውን ነገሮች ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን አስቀምጡ፣ ሁሉንም አነባለሁ። በቀጣይ ደግሞ እኛም እንድንበረታና የእናንተን ፍላጎት ተከትለን ቪዲዮዎች እንድናዘጋጅ ይረዳናል። ከዛም በተጨማሪ ደግሞ እንግዲህ የተለያዩ ሀገራት እንዞራለን፣ የተለያዩ አይነት ጣፋጭ ኬኮችን እንቀምሳለን። ዓለም ላይ ያለውን የስዊት ኢንዱስትሪ የፔስትሪ ኢንዱስትሪ አጠቃላይ ምን ይመስላል፣ እንዴት ይመራል፣ ከኢትዮጵያ ጋር ያለው ልዩነት፣ አንድነት፣ እኛስ ምን ደረጃ ላይ ነው ያለነው የሚለውን ለማየት በሰፊው እንዞራለን። ኢትዮጵያ ውስጥም የተለያዩ አካባቢዎች በተለያየ መንገድ ነው ጣዕም የሚሰራውና የስዊት ካልቸራችንም የተለያየ ነውና እሱንም ነገር እየዞርን በደንብ የምናይ ይሆናል። ወደፊት በደንብ በሰፊው መዝናኞች ይኖራል። እናንተም አበረታቱን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች እንዲደርሳችሁ አበረታቱን። እንዲሁም ሼር በማድረግ ለወዳጅ ዘመዶቻችሁ ቪዲዮዎቹ እንዲደርሱ አድርጉልን። ላይክ እንዳይረሳ፣ ሁሌም ከጎናችን ሁኑ እንላለን። እንደዚህ በምታዩት መልኩ በደንብ ቆንጆ አድርገን ቀርጸነዋል። በመቀጠል እንደዚህ ስፓቹላን ካጸዳው በኋላ ቸኮሌት ሚክስ አድርጌ ያዘጋጀሁትን ክሬም ከላይ በሃፉ ሳይድ ከታችኛው ላይ እንደዚህ አድርጌ እደርብና ስሙዝ አድርጌ እንደገና አስተካክለዋለሁኝ። እንዳልኳችሁ ዌፕድ ክሬሙንም በቸኮሌት የተሰራው ዋይቱም ይሄኛውም ማለት ነው። አሰራራቸውን ማወቅ የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልኝ። በቀጣይ እንመለስባቸዋለን ማለት ነው፣ እንዴት ማዘጋጀት እንደምንችል። ዌፕድ ክሬም በብዙ አይነት ነው የሚሰራው። በብዛተኛ ቀጥታ ከሱቅ ገዝተን ብቻ በውሃ በጥብጠን ነው ብዙ ጊዜ ሲጠቀሙ የማየው። ግን ከዛ በተለየ ብዙ አይነት ነው የዌፕድ ክሬም አሰራር ሂደት ፕሮሲጀሮቹና እሱን አሳያችኋለሁ። እንዲሁም የቺኛው ስፓቹላ ካላችሁ ቺምታት ፕላስቲክ ስክራይፐር የትኛውም የኬክ እቃ መሸጫዎች ጋር ታገኟታላችሁ። በሱም መጠቀም ትችላላችሁ። ይሄኛው ትንሽ ቴክኒኩ ከበድ ካላችሁ ማለት ነው። በመጨረሻ እንደዚህ ጠርዛችንን ጽድት እናደርጋለን። ያው በልምምድ የሚመጣ ነገር ነው። ከዛ በመጨረሻ ስታር ወይም ደግሞ የ21 ቁጥር ቲፕ የሚባል እሱን ነው የተጠቀምኩት። በሱ ከታች ስታር እንደዚህ ቁጭ ያደረኩበት።
ከዛ ለላይኛው ቸኮሌት መጀመሪያ እንደዚህ ያፈሰሰን ቸኮሌታችንን ካደረግን በኋላ ግሌዝ ነው። እሱን እንደዚህ በምታዩት መልኩ ላዩን ኮት አደረግን ማለት ነው። ከዛ በመቀጠል በዛው በተመሳሳይ 21 ቲፕ ላይን ዲዛይን እናንተ የፈለጋችሁት አይነት እጃችሁ የሚቀናውን ዲዛይን መጠቀም ትችላላችሁ። የግዴታ ፕሮፌሽናሊ ወይ መስራት ላይ ይጠበቅባችሁ ይችላል። ቤታችሁ ሲሆን ባላችሁ አቅም መለማመድ፣ እንዲሁም ፔፐሮችን ቆራርጣችሁን በፔፐር ክሬሙን በማድረግ በሱም ቅርጽ ማውጣት ይቻላል። እንደዚህ እናደርጋለን። ልክ አሁን እንደምታዩት በፔፐር ነው የቅጠሉን ቅርጽ እያወጣ ያለሁት። እንደዚህ ማድረግ እንደሚቻል እንድታውቁ በማለት ነው። በመጨረሻ ይቺ በፎንዳንት የሰራኋት አበባ ናት። ይቺንም አሰራሩን ማወቅ የምትፈልጉ ከሆነ ያው ኮሜንት ላይ አስቀምጡልኝ። ብዙ ኮሜንት ካለ ሰርተን እናሳያቸዋለን። ለጽሁፍ ደግሞ 2 ቁጥር ቲፕ ነው የተጠቀምኩት። በመጨረሻም ኬካችን እንደዚህ ሆና ቆንጆ ሆና ተሰርታለች። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በፍቅር የሆነ ሁሉ መልካም ነው። ይመቻችሁ።